አስባችሁታል? የ50 ሚሊዮን ብር የሎተሪ ዕጣ አሸናፊ ሆናችሁ፣ ነገር ግን እናንተ አታውቁትም። ያም ብቻ ሳይሆን ሎተሪ እንደቆረጣችሁት ሁሉ ረስታችሁታል። ከዛም በላይ የሎተሪውንም ቲኬት ጥላችሁታል። ይሄ የአንድ ሴት በጣም አስገራሚ የሆነ እውነተኛ ታሪክ ነው። ይቺ ሴት የ50 ሚሊዮን ብር ዕጣዋን ከማጣት በጣም ቀጭን በሆነች እድል ወደ 50 ሚሊዮን ባለቤትነት የተሸጋገረችበት አስገራሚ እውነተኛ ታሪክ ነው። ካትሪን ትባላለች። ነዋሪነቷ በካናዳ ነው። በኖርማል ቀን እንደ ማንኛውም ሰው ወደ ሱቅ ጎራ ትልና የሎተሪ ቲኬት ትገዛለች። እናም ወደ ቤቷ ትሄዳለች። ነገር ግን ከቆይታ በኋላ የሎተሪ ቲኬት ይጠፋባታል። ሳምንታት ይቆጠራሉ፣ ወራቶች ይቆጠራሉ፣ ዓመታት። ይህ ሁሉ ሲሆን የሎተሪው ካምፓኒ ዕጣውን አወጥተዋል። እናም የዕጣውን ዕድለኛ በማፈላለግ ላይ ነበር። ነገር ግን ወደ 410 ሰዎች የዕጣው ዕድለኛ ነን ብሎ ቀርበዋል። ሆኖም ግን አንዳቸውም ትክክለኛ ማረጋገጫ ማቅረብ አልቻሉም። በመጨረሻም ካምፓኒው አንድ ውሳኔ ላይ ይደርሳል። ያም ውሳኔ ትክክለኛ ባለቤቱን ለማወቅ ጥናት ማድረግ ነበረ፣ ምርመራ ማካሄድ። ስለዚህም ምርመራውን ቲኬቱ ከተገዛበት ሱቅ ይጀምራሉ። ከሱቁ ውስጥ ያለውን ካሜራ ሲያገላብጡ በዛ ሰዓት ቲኬቱን የገዛው ሰው ካትሪን መሆኗን ይደርሱበታል። ያም ብቻ አይደለም፣ ክሬዲት ካርዱም የእሷው ነው ያገኙታል። ከዛ በእርግጠኝነት የሎተሪው ባለቤት እሷ እንደሆነች ይወስኑና ወደ ቤቷ ያቀናሉ። ነገር ግን ቤቷ ሲደርሱ ያልጠበቁት ነገር ይገጥማቸዋል። እሱም ካትሪን የ50 ሚሊዮን ዶላር አሸናፊ ነች ተብሎ ሲነገራት ልታምናቸው አልቻለችም። እንዲያውም አጭበርባሪዎች ሊያጭበረብሯት ቤቷ የመጡ መሰላት። በመጨረሻም የሎተሪ ካምፓኒ ሰዎች መሆናቸውን ማረጋገጫ ሲያቀርቡላት ታምናቸውና ቁጭ ብላ ለመነጋገር ፈቃደኛ ትሆናለች። በኋላ ላይም ሁሉንም ያላትን መረጃ ካዩ በኋላ የዕጣው አሸናፊ እሷ መሆኗን እርግጠኛ ይሆናሉ። እናም በ30 ቀን ውስጥ መታ ብሯ እንድትረከብ አሳስቧት ይለያያሉ። ይህ በእንዲህ እንዳለ በመሃል በጣም ያልተጠበቀ አሳዛኝ ነገር ይፈጠራል። እሱም ምንድን ነው? በአጋጣሚ እሷ ትኬቱን የገዛችበት ሱቅ የእህቷ ሱቅ ሆኖ ይገኛል። ይሄ ደግሞ ሌላ ጥርጣሬ ያስነሳና ሌላ ምርመራ እንዲካሄድበት ግድ ይሆናል። ሆኖም ግን በተደረገው ምርመራ ምንም አይነት አስጊ የሆነ ነገር ስላላገኙና በትክክል የዕጣው አሸናፊ እሷ መሆኗን ስላረጋገጡ ብሯ እንዲሰጣት ይወሰንላታል። በመጨረሻም ካትሪን የ50 ሚሊዮን ዶላር አሸናፊ ትሆናለች። እንደዚህ አይነት ቪዲዮዎችን፣ ታሪኮቹን መስማት የሚያስደስቶት ከሆነ ቻናሉን ሰብስክራይብ ያድርጉ።